بسم الله الرحمن الرحيم الحمد لله والصلاة والسلام على نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين إن شاء الله كزيه قدم جمرنا وينبرون يا قاعدة የትምህርት ክፍላችንን እንቀጥላለን ካቆምንበት ከትንሽ መጠፋፋት በኋላ ተመልሰናል። الدرس الثاني ሁለተኛውን የትምህርት ክፍል حروف الهجاء المركبة ሁለተኛው የደርስ ክፍል የቃዒደቱ ኑራንያ ጥንድ ሆኖ በመረከብ በመጠናዳት ሁለት ወይም ሶስት ሆኖ የአረብኛ ፊደላቶች ሲቀመጡ ያላቸውን የአነባበብ ሂደት ወይም ደግሞ አቀማመጣቸውን እየተመለከትን ነበርና ከዛው የምናነሳ ይሆናል ማለት ነው። መርሐባን ቢስሚላሂ ረህማን ረሂም ባኑን ኑን። አሁን እዚች ጋር ያለችዋ ባናት፣ ከዛ ኑን ናት፣ ከዛ ኑን ናት። ስለዚህ ሁለት ኑኖች ሲመጡ አንድ ላይ በዚህ መልኩ ይቀመጣሉ ማለት ነው። ባ ደግሞ ከቃላቶቹ ጋር አንድ ላይ ስትዋቀር ከሌላ ቃል ጋር አንድ ላይ ስትዋቀር የዚህን አይነት ቅርጽ ይኖራታል። ኑንም ደግሞ መሀል ላይ ስትገባ የዚህን አይነት ቅርጽ ይኖራታል። መጨረሻ ላይ ስትመጣ የዚህን አይነት ቅርጽ ይኖራታል። ለብቻ ስናያቸው እነዚህን ፊደላቶችን ምናልባት ባን እንበልና ባን የምናገኛት በዚህ ቅርጽ አናገኛትም። ምናልባት እንዲህ ዝርግት ብላ ነው የምናገኛት። ባን የምናገኛት እንዲህ ዝርግት ብላ ይሆናል። ኑንንም ለብቻዋ ስናገኛት እንዲህ ክብ ሆና ከዛ አንድ ነጥብ ከላይ ኖሯት ነው የምናገኘው። አሁን ግን ከቃላቶች ጋር አብረው እነዚህ ፊደላቶች አብረው ከቃላት ጋር ሲዋቀሩ ያላቸውን ሂደት በደንብ ማስተዋል ይኖርብናል። መርሐባን ባኑኑን ታያኑን ያታኑን ሳሳኑን ጂም ሐ ኸ። አሁን ለብቻ አየናቸው። አንድ ላይ ደግሞ ሲዋቀሩ ያለውን እናያለን ማለት ነው። አሁን እዚህ ቦታ ላይ ሐን ለብቻውን እንዲህ ነበር ያየናት። ግን ከቃላት ጋር ስትሆን አያቸው እግሯ ቁረጥልና ከዚህ ከታ ጋር ተቀጠለች ማለት ነው። ግን ራሷ ይችኛዋ ሐ ናት እዚህ ጋር ያለችዋ። ሐሳ ኸባ። አሁን እዚህ ጋር ያለችዋ ኸ ራሷ ናት እዚህ ጋር ከባ ጋር ስትዋቀር አንድ ላይ ስትጠናዳ እግሯ ቁረጥ ብሎ ተያይዛ ነው እንጂ ይህች ኸ ራሷ ናት። ስለዚህ ግራ እንዳያጋባን ማለት ነው። ኸባ ጂምታ ታሃታ ያ ጂምባ ባ ኸ ታ ታ ሃ ባታ ያሃ ታሃ። እዚች ጋር ያለችዋ በዚህ መልኩ የተጻፈችዋ ምናልባት ሃ ናት። ይህችኛዋ ሃ እዚች ጋር ያለችዋ ሃ በዚህ መልኩ ትጻፋለች፣ በዚህ መልኩ ትጻፋለች። ስለዚህ እንዳይሸውዳል ማለት ነው። ጠይብ ኑን ታ። ይህችኛዋ ታ እዚህ ጋር ያለችዋ ታ ናት። በዚህ ይህችኛዋ ታ በዚህም መልኩ ትጻፋለች፣ በዚህም መልኩ ልትጻፍ ትችላለች ማለት ነው። ይህንን በደንብ ከግንዛቤ ማስገባት አለብን። ሃ ያ ሃባ። ጠይብ ይህችኛዋ መሃ ናት፣ ይህችኛዋ መሃ ናት። ተመሳሳይ ናቸው። መርሐባ ባሃ አሊፍ ባሃ ሚም ዳል ዛል ጂም ዳል ኸ ዛል ሮ ዛ። ይህችኛውን ብዙ ጊዜ ዛል እንላለንና ወይ ደግሞ ዘይን እንላታለን። ትክክለኛ ስሟ ዛ ወይም ዛይ ከሁለት አንዱ መጠቀም ይኖርብናል። ዘይን ግን የለም እንደዛ ሚል። ጂም ሮ ኸ ዛ ሮ ዛ ያ ሮ ታ ዛ ሲን። አሁን እዚህ ጋር ይችኛውን ሳ ማለት የለብንም። ምክንያቱም ሳ የምንለው ፈትሐ ሲኖራት ነው። ሳ የምንለው የትኛውን ፊደል ሐረካ ካሌለው ወይ ፈትሐ ወይ ከስራ ወይ ضማ ወይ ስኩን ካሌለው በስሙ ነው የምንጠራው። አሁን ይችኛውን ሲም አንልም፣ ሳም አንልም፣ ሱም አንልም፣ ስም አንልም፣ ሲን ነው የምንለው። ምክንያቱም ስሟ ሲን ስለሆነ ሐረካ ሲኖራት ነው በሐረካው ሳ የምንላት ፈትሐ ሲኖራት። ይህንንም አሁን ሻ አንልም፣ ሺን ነው የምንለው። ለምን ፈትሐ ቢኖሮ ኖሮ ነበረ ሻ የምንለው። ስለዚህ ሺን ሲን ላም ሺን ላም
صاد ضاد ጦ ظ طيب እስከዚህ ከመጣን ከቀጣዩ ክፍል ደግሞ አብረን አድርገን በቀጣይ የምንጨርሰው ይሆናል። ይህንን በደንብ አድርጋችሁ እየደጋገማችሁ አጥኑት። ለውጥ በትንሽ ጊዜ በአንዴ አይመጣም፣ ግን እየደጋገምን እያስተዋልን ስንሄድ በጣም ቀላል ይሆናል ማለት ነው። ወሱብሓነከ አላሁመ ቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።